እኔ ጋር ብቻ ነው ሰሞኑን የሚመጡ ኤ05ኤስ ወይም ኤም14 ስልኮች ዩኤስቢ የማይገናኙት። እንደምታዩት እጄ ላይ ኤ05ኤስ ስልክ አለ። ዝቅ ያለ ባይነሪ ቢኖረውም ግን ያው ዩኤስቢ ስለማይሰራ ኤፍአርፒውን መስራት አልተቻለም። ስለዚህ ይህንን ስልክ ኤፍአርፒውን በአይኤስፒ ሜትድ እንሰራዋለን ማለት ነው። እንደዚህ ፈታተን እንግዲህ አዘጋጅተነዋል። እዚህ ጋር በይጄዋለሁ። ያው ቪዲዮ እንዳይረዝምባችሁ ነው ስበይድ ምናምን ያለውን ፕሮሰስ ማላሳያችሁ። እንግዲህ እዚህ ጋር እንደምታዩት እንደዚህ በይጄ በኢዚጂ ታግ አገናኝቼዋለሁ ማለት ነው። ስለዚህ እዚህ ጋር እንሂድና እዚህ አክሽን የምትለው ጋር አንዴ በመንካት ሪሙቭ ኤፍአርፒ የሚለውን እንካ። እንደምታዩት ኤፍአርፒውን በትክክል አጥፍቶልናል። ከዛ በኋላ የተበየደውን አንስቼ ደግሞ ያለውን ነገር አሳያችኋለሁ። እዚህ ጋር ያው እንግዲህ ስልኩ ከፍተነዋል። ስታርት ብለን ያለውን ኔክስት እያልኩኝ ጨርሼ ያሳያችኋለሁ። ስለዚህ እንደዚህ አይነት አይኤስፒ የሚሰሩ ስራ ካላችሁ አድራሻችን አሰላ ነው። ከአሰላ ካፌ ከፍ ብሎ ወይም ደግሞ ከፕላኔት ሞባይል ቤት ከፍ ብሎ ታገኙናላችሁ። ኢቲፕሮ አለ ብላችሁ መምጣት ትችላላችሁ። እንደምታዩት ስልኩን በዚህ መንገድ እንግዲህ ጽድት አድርገን ሰርተነዋል። እናመሰግናለን።